ኤፍታህ የህልም ዓለም መፍቻ መጽሐፍ ሊመረቅ ነው። እነሆ ከፊት ግንቦት 22 ቅዳሜ ከ6 ሰዓት ተኩል ጀምሮ ይመረቃል። ቦታውም መገናኛ ማራቶን ህንፃ ላይ ዓለም ሲኒማ አዳራሽ ነው። የካ ክፍለ ከተማ ፊት ለፊት ያለው ማራቶን ህንፃ ላይ እንገናኝ። ገና መጽሐፉ ሳይታተምና ሳይመረቅ መጽሐፉን ገዝታችሁ የጨረሳችሁ ሰዎች መታችሁ መጽሐፋችሁን መረከብ ትችላላችሁ። ስትመጡ የገዛችሁበትን ደረሰኝ በባንክ የከፈላችሁበትን ማለት ነው ፊት ለፊት ይዛችሁ ነው። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ። ስለዚህ በህልምም ይናገራል እግዚአብሔር። ህልሞቻችሁን እግዚአብሔር አምላክ መልካም ያርግላችሁና ወይንም እናንተ የምትማሩበት ከመጥፎ ነገር የምትከለከሉበት ያርግላችሁና ይህንን መጽሐፍ ማሳተም ያስፈለገበት ትልቁ ዓላማ ሁልጊዜ እንደምናገረው ህልሞቻችንን እግዚአብሔር ሲያሳየን በእንቅልፍና ለብቻችን ነው። ስለዚህ በአደባባይ ህልማችንን ለሰው መናገር ስለሌለብን ይህንን መጽሐፍ የገዛ ሰው ህልም ባየ ቁጥር መጽሐፉን ገልጦ በዛ ላይ ከማንም ጋር ሳይነጋገር ከመጽሐፉ ጋር ብቻ እየተወያየ ህልሙን ለራሱ ይቆጥራል። ለአደባባይ ለሰው አይናገርም ማለት ነው። ይህንን መጽሐፍ በምናስመርቅበት ቀን ብዙ ተጋባዥ እንግዶች አሉ። መርሃ ግብሮቻችን መጣችሁ ተካፈሉ። መልካም ጊዜ